እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በዚህ ዊክ ተገናኝተናል አብዴት ለማድረግ እንዴት ነበረ ይሄ ሳምንት ምን አለፈ። ያሰብኩትኝ በእንትን መልኩ ልከፋፍለው ነው። ለምሳሌ ሀፕን ምን አደረገ፣ ከዛ በኋላ ሀፕን ካደረገው ነገር ምን ተማርኩኝና ኔክስት ዊክ ደግሞ ምን ኤክስፔክቴሽን አለኝ፣ ምን አይነት ነገር ሀፕን ሊያደርግ ይችላል የሚሉትን ነገሮች ነው የምንመለከተው ማለት ነው። this week ሀፕን ያደረገ ብዬ የማስበው የመጀመሪያው የፋሲካ በዓል ሴሌብሬሽን ነበረ። በጣም ጥሩ ነበረ። በፋሚሊ ዋይዝም እንድ እንዴት ነው በቢሮም ነበር ያከበርነው። በቢሮም ነበር ያከበርነው። ያሁኑም በዓል ትንሽ ለየት የሚያደርገውና በቢሮም ያበሻ ልብስ ለብሰን ምናምን ነበር ሴሌብሬት ያደረግነው። ከዛ ከበዓል ቀጥሎ ደግሞ ሌላ የተፈጠረ ትልቅ ሃፕኒንግ ብዬ የማስበው ከካምፓኒያችን መስራች ጋር የነበረኝ ቨርቹዋል ሚቲንግ ነበረ። እሱም አንድ ትልቅ ኦፖርቹኒቲ ነው ብዬ አስባለሁኝ። ሌላ ከዛ በኋላ የተፈጠረው ወንድሜ ከዩኒቨርሲቲ መጥቶ ነበረ ለመጠየቅ ለማረፍ እኔ ጋር ነበር ያረፈው ተወሰነ ቀን እና እሱም አንድ ሃፕኒንግ ነበረ። ቤት ተከራይቻለሁኝና አሁን ያለሁበት አይደለም ሌላ ቦታ ነው እየቀረስኩ ያለሁት አሁን ሌላ ቦታ ስለሆንኩኝና ቤት ተከራይቼ ወጥቼ የአንድ ወር ጊዜን አስቆጥር ያለውኝና እሱም አንድ ሃፕኒንግ ነው። በህይወቴ በጣም ትልቅ እርምጃ እየወሰድኩበት ሙቮን ያደረኩበትም ኤክስፒሪየንስ ነበረ። እሱን እዚህ መግለጽ ባያስፈልግም ግን ይሄኛውም አንድ ትልቅ ሴሌብሬሽን ነበረ። ሌላ ሃፕን ያደረገው አሰልጣኝ መሆን ፈልጋለሁኝ ኢን ዘ ፊውቸር በጣም ኤክስፐርት የሆነች አሰልጣኝ የሆነ ነገር ላይና ይሄ ቲክቶክ ላይ ምናምን ፐብሊክ ስፒኪንግ የሚናገሩ ሰዎች አሉ አይደለ? እሱ is one of my big dream በቃ ሳድግ መሆን ፈልገው እሱ አንደኛው ነገር አለበትና አሰልጣኝ ለመሆን የወሰድኩት ቲኦቲ ነበርና ለሱ ቲኦቲ በካምፓኒያችን የሚሰጥ ትሬኒንግ አለ። እሱ ትሬኒንግ ላይ እንደ ኮፋሲሊቴተር ሆኜ እንደምገባ የተነገረኝ ሳምንት ነውና በጣም ደስ ይል ነበር። ጥሩ ኦፖርቹኒቲ ነው ለኔም ለማደግ ምናምን። እሱ እንደ አንድ ሴሌብሬሽን ነው። ከኢዲአይ ኢንተርፕረነርሺፕ ዲቨሎፕመንት ኢንስቲትዩት ለትሬኒንግ ለመውሰድ ኢንተርፕረነርሺፕ ላይ ኢንተርቪው ነበረኝ ላስት ዊክ ላይና በዚህ ዊክ መጀመር ትችያለሽ የሚል ኮንፈርሜሽን አግኝቻለሁኝ ኢንተርቪው እንዳለፍኩኝና እሱም አንድ ሃፕን ያደረገ ሃፕኒንግ ነው በዚህ ዊክ። those things throughout the week ብዙ የተፈጠሩ አዳዲስ ነገሮች አሉ። እኔም ምናምን ያስባሉኝ ሞመንቶች ምናምን አሉ። ግን this is the biggest thing I think ሃፕን ያደረገው ምናምን ነው። next part ተማርኩበት። እነዚህ ነገሮች ሁሉ ሃፕን አድርገዋል at the end of the day ምን አይነት ነገሮች አስተምረውኝ ያለፉ ወይ ደግሞ what was my understanding about the thing happens ሲያደርጉ የሚለውን ነገር እናውራ። ስለ ሴሌብሬሽኑ ሳስብ I am not እንዴት ነው በዓል ላይ ግርግር የሆንኩት አይነት ሰው አይደለሁኝም። ማለት በዓል ሲሆን እንደዚህ እናደርግ ቡና እናፍላ ልብስ እንልበስ ወይኔ ምናምን ግን በቃ ፋሚሊ ጋር ስትሆኑ ደስ ስለሚል ምናምን ያንን ነገር አደርገዋለሁኝ። ለበዓል ሰው ሲሰበሰብ ምናምን ደስ የሚለኝ ሰው አይደለሁም። ማለት ይሄ ወጥቶ ምናምን ይሄ ኤክስትሮቨርት የሆነችው ሴት አይደለሁኝም ብዙ ጊዜ ነው። sometimes አለ ቦታ ሰዎች ጋር ኤክስትሮቨርት ሆኜ ምናምን ምግባባበት ግን when it comes to በዓል እና ዘመዶች ሲሰበሰቡ ምናምን አምደዋን እቺ ይጓዳው የምትቀመጠው ወይ ደግሞ የሆነ ቦታ ራሴን ምለው ለማስተናገድ ወይ ስራ ለመስራት እወጣለሁ። ግን ቁጭ ብሎ ምናምን ለማውራት ምናምን ድሬን አደርጋለሁኝ። to be honest ይታወቀኛል። ቁጭ ብዬ አይምሮዬ ማድረግ ሲጀምር ጸጥ ማለት ሲጀምር ይታወቀኝ። ብዙ ጊዜ ማሳልፈው እንደዛ ነውና ያሁኑ ሃፕኒንግ just like እንደዛ ነበረ ምናምን የሆነ ራሴን እየገፋ ፑሽ እያደረኩኝ ሰውጣ የነበርኩባቸው ሞመንቶች ነበሩና እሱን አንድ ያደነኩት ነገርና እንዴት ነው በዓልንም I have to celebrate ኮምሻ ልብስ ለብሼ ምናምን የሚል አይነት ኢንቴንሽን ውስጥ ገብቼ ነበርና ጥሩ ነገር ነው የሚል ሐሳብ በአይምሮዬ ተዘርቷል። ሌላው ቢሮ አክብረን ነበር አልኳችሁ በዓልንና it was በጣም ደስ የሚል ኤክስፒሪየንስ። ለምን አትሉ
ለምን በሉ ለምን ማለት ጥሩ ነው። አበሻ ልብስ ለብሰን ነበር። ለብሳችሁ ነው ሴሌብሬት እናደርጋለን ተብሎ ስለነበርና የአበሻ ልብሳችንን ለብሰን ሄደን በቃ ኢትስ ፊል ላይክ ሆሚ ገብቷችኋል። ቤት ነው የሚመስለው እና ምን ማለት ኦኬ ለካ ሰምታይምስ ልብስ ማተር ያደርጋል። የእውነት እናውቃለን እኮ ማተር እንደሚያደርግ፣ ግን ቢሮ ላይ በጣም ብዙ ጊዜ ራሳችንን የምናገኘው ምንድነው ይሄ ሞር ላይክ ፕሮፌሽናል የሆነ ልብስ ለብሰን ምናምን አይደለ? ስለዚህ በቃ ብዙም ድስማች ቨልነራቢሊቲ የለውም አይነት ነገር። ግን ይሄንን ስትለብሱ የሆነ ቨልነራብል ሆናችሁ ቤት ውስጥ ያለው አይነት ፊሊንግ ነው የተሰማኝና እንዴት ነው እንዲህ ጎርደድ ያልና ብቻ ልብስ ለብሰን ምናምን እንዴት ነሽ እንኳን አደረሰሽ ምናምን ኢቭን አንዷ ጓደኛችን ስንገባ እንኳን አደረሳችሁ ምናምን የሚለውን ዘፈኑ ላይ እየዘፈነችልን ነበር የገባ ነውና በቃ እሱም አንደርስታንድ አደረኩኝ። በቃ እንትን ላይ ኮርፖሬት ወርልድ ላይ ወይም ደግሞ እኔ ተቀጣሪ ስለሆነ የምሰራው የሱ ኤክስፒሪየንስ የሆነን ስራ ጥሩ የሚያደርገው ስራችሁን እንድትሰሩ የሚያደርገው አንድ ኮኔክሽን ነው ብዬ አስባለሁ። ቲም ስፒሪት ሪሌሽንሺፕ ምናምንና አንዱ ኢንፎርማል የሆኑ ነገሮችን ማድረግ ነው። ፎርማል ዌይ ስንመለከት ላይፍ ላይ ቢሮ እንሄዳለን፣ በትክክለኛ ሰዓት እንገባለን፣ ምናምን ስራችን እንሰራለን። that's ፎርማል። ግን ኢንፎርማል በሆነ መንገድ የሆነን ሰው ማወቅ መቻል፣ እንደዚህ አይነት ኢቨንቶች ሲኖሩ ትታወቃላችሁ ከሆነ ሰው ጋር ዘፈኖች ሲከፈቱ ምን ሲያዩ ምን ኢንተረስት እንደሚያደርገው ታያላችሁ ምናምንና was በጣም very interesting ጌታን እና ደስ ይል ነበር። እኔ ደስ ብሎኛል to be honest። ምክንያቱም እኔ እንዴት አይነት ሰው ነኝ ነግሬያቸዋለሁ። ቤትም ሆኜ እንደዚህ ሰው የበዛበት ቦታ ምናምን ስገባ በቃ ፊል የሆነ ነገር I know right it's not normal I'm working on it to be honest። ምክንያቱም sometimes በቃ ደስ ይላል ሴሌብሬት ማድረግ ከሰዎች ጋር ምናምን I'm not like that። እና እንዴት ነው ከጓደኞቼም ጋር የሆነ ሴሌብሬሽን ሲኖር I'm the one ብቻዬን ነው ነጠል ብዬ የምቀመጠው የሆነ ከአንድ ሰው ጋር ቆሜ የማወራው ሰው እንጂ እንዴት ነው ክራውድ ውስጥ ገብቶ ምናምን እንትና የሚሉት አይነት ሰው አልነበርኩም። ግን that day በቃ I see myself ራሴን ስገፋ I see myself ከሰዎች ጋር ሳወራ great ጽሩ you did well ጌታን ታይምስ እንዴት ነው መጽሐፍ ማንበባችን ወይ ደግሞ ይሄኛውን ባህሪ መቀየር አለብን ብለን ማለታችን ብቻ ነቲንግ አይደለ አንቲል ሄደን ሪል ወርልድ ላይ ካልተጋፈጥን በስተቀርና አይ ፑሽ ማይሰልፍ በደንብ ለመግባት ከሰዎች ጋር ምናምን ለማውራት ምናምን እየሞከርኩኝ ነበርና ኮፈስ እያልኩኝ ነበር ራሴን ሶ በቃ ይሄ ነው ከሴሌብሬሽን የነበረኝ እንትን ከሴሌብሬሽን የነበረኝ ለርኒንግ ማለት ነው። ከዛ ካምፓኒያችን መስራች ጋር ወሬ ያወራሁትኝ ስለ እንዴት ነው መስራቻችን ኢትዮጵያ ውስጥ አይደለም ብዙ ጊዜ የሚኖረው አሁን ባለው ሰዓትና ሶ ቨርቹዋል ነበር ሚቲንግ የነበረን ራፖርት ቢልድ ለማድረግ ከዛም ባለፈ ፐርሰናል ሌቭል ለመታወቅ በሚልና ሜል ሮቢንስ ሀፕን አደረገው የሚባለው ውስጥ የሚገባ ነገር አለኝ። እሱ ምንድነው መጽሐፍቶች ያነበብኩኝ ነው። አዲስ ያመጣሁት ባህሪ አለ። ብዙዎቻችሁ እየተቸገራችሁ ይሆናል ብዬ አስባለሁ በዚህና ብዙ መጽሐፍቶችን አንድ ጋር መጀመር። የመጀመሪያው የሜል ሮቢንስ ሌት ደም የሚል መጽሐፍ፣ ከዛ the 7 habits of highly effective people፣ ከዛ ደግሞ ምን ሆኛለሁ የሚለው መጽሐፍ፣ ከዛ በእንትን ደግሞ በኦዲዮ ደግሞ the body keep the score የሚል ከትራውማ ጋር የተገናኘ መጽሐፍ ነውና እነዚህ መጽሐፍቶች በማንበብ ላይ ያለው ሰው ነኝ። ዋው ሆፕፉሊ this week አንዱን መጽሐፍ ጨርሳለሁ ተስፋ አደርጋለሁ። ሶ ወደ እንትን ስመለስ ሜል ሮቢንስን ደስ ትለኛለች። በቅርቡ ነው ያወቅኳት ምናምን፣ ግን ሺዝ በጣም ኪዩት። በተለይ ደግሞ ስፔሻሊ ይሄ እንዴት ነው ፐርሰናሊ ነገሮችን ለምንወስድ ሰው ምናምን በጣም ነው ሰፖርት የምታደርገው የምታወራው ነገርና አንድ ፖድካስት ሰምቼ ነበር የሷን ይሄ your boss didn't tell you this ነው ምናምን የሚል ኤፒሶድ ነውና እንዴት ነው ካለቃችን ጋር የሆነ አይነት ለምሳሌ ደሞዝ ጭማሪ ልንፈልግ እንችላለን፣ ፖዚሽን ማደግ አለብን ብለን ሊሰማን ይችላል። ግን ኮሙኒኬት አናደርገውም ያንን ኒዳችን ሄደን ከነሱ ጋርና እንደራዊት ወይ እንዴት ነው ኮሙኒኬት ማድረግ ያለብን በጣም ኒዲም ሳንሆን ከዛ ደግሞ እነሱም ሰፖርት በሚያደርጉት መንገድ የሚል አይነት ኤፒሶድ ነበራትና እሱን ስሰማው there is something I feel so I have to talk ምናምን ብዬ የተነሳሁበትና ሶ ስናወራ በደንብ ስለ እንደዚህ አይነት ነገሮች ምናምን እያወራን ነበርና sometimes አንዳንዴ እንዴት ነው ኒዳችንን አውቀው ኢግኖር የሚያደርጉን ሰዎች ሊኖሩ ይችላሉ። ግን we have to communicate those needs። ምክንያቱም አንዳንዴ ሰው ሳያውቅ ለምሳሌ እኛ የምንፈልገው የሆነ ፖዚሽን አለ፣ ግን ለዛ ሰው አልነገርነውም ያን ፖዚሽን እንደምንፈልግ፣ ከዛ ሌላ ፖዚሽን ይሰጠናል ምናምን። ከዛ በውስጣችን ይዘነው ለምን እንደዚህ የሚሰጡኝ እኔ እኮ እንደዚህ አልፈለኩትም ነበር ብለን እንይዘዋለን። ግን ሄደን ይሄን እኮ አልፈለኩም ይሄን ነበር የምፈልገው ብለን ኮሙኒኬት ማድረግ ወይም ደግሞ in order to get this position ምን አይነት ስራዎችን ብሰራ ነው እንደ ካምፓኒ ቫሊድ የምታደርጉኝ ቫልዩ የምትሰጡኝ ብለን ቦልድ ሆነ መናገር sometimes የሚሰጠን ነገር ይኖራል።
ዝም ከማለት ማለት ነውና እንደሱ አይነት ነገሮችን ዲል ያደረኩበትኝ ያወራሁበት just more of rapport building ነበርና it's a big opportunity for me ምክንያቱም እንደ ፐርሰናል ሌቭል መታወቅ በተለይ ደግሞ በእንደዚህ አይነት ኢንዱስትሪ ላይ መቆየት ለሚፈልግ ሰው ትሬኒንግ ላይ ነው የምንሰራው so I see my future is training ነገር ላይ ስለዚህ ምን አይነት ነገሮችን ማወቅ አለብኝ የሚለውን ነገር ቢልድ ለማድረግ ብዙ አመት ልምድ ካለው ሰው ጋር ራፖርት ቢልድ ማድረግ ራሱ it's a big move እና appreciate myself for this so soon እንደዛ አይነት opportunity ነበረ ከዛ ባለፈ ወንድሜ መጥቶ ነበር አልኳችሁና ወስ በጣም ደስ የሚል ሰዓት ነበር ያሳለፍነው to be honest ብታዩ ምክንያቱም የዚህኛው ደግሞ ለርኒንግ ጌም ነበረ ወይ ደግሞ ለምን ተፈጠረ በያስባለሁ ይመስላችሁ ከአከራዮቼ ጋር ቤት ተከራይቻለሁ ነገር ያቻለውና ከአከራዮቼ ጋር ራሱ አላወራሁም ነበር to be honest ማለት ጧት ሰውጣ እንዴት ዋላችሁ ምናምን እንዴት እንዴት አደራችሁ ላለሁኝ ማታ ስገባ እንዴት አመሻችሁ ደህና ናችሁ በቃ አለቀ በሬን ዘጋለሁ ተኛለሁ ምናምን ከዛ ልክ እሱ ሲመጣ እንዴት ነው ተግባባሻችሁ ምናምን ሲለኝ አረ ምናምን አልኩት እንዴ ለምንድን ነው ተግባባሻችሁ ብሎ ቀውጦት ምናምን ከዛ ምን ገባበት መንገድ ፈጥሮ ተዋቋዳቸው ሰዎች በጣም ደስ ይላሉ ምናምንና እንደዛ ነው የተፈጠረውና ስፒሪቹዋሊ በጣም ብዙ ነገር ነው የተማርኩት እንካሱ ታናሽ ነው ምናምን ግን በቃ የሶንተን ማቾ እሱ ነገር አየሁበት ደስ የሚል ጊዜ ነበር ምክንያቱም ድሮ በጣም ነው የምናወራው to be honest እናቴ ራሱ በቃ እናንተ ልጆች ሚስጥር አያልቅም ምናምን እስክትለን ድረስ ግን አሁን ላይ ግቢ ከሄደ በኋላ ድስ ማች ኮኔክሽናችን ጥሩ አልነበረም በስልክ እናወራለን ግን እንዴ ነው በየቀኑ እናወራም የተፈጠሩትን ነገሮች ምናምንና በአካል ስንሆን ኮኔክት ስናደርግ ምናምን ደስ የሚል ነበር ሌላ ምን ተረዳው ከሱ ጋር በነበረኝ ቆይታ ነገሮችን እንጠይቃለን to be honest አሁንም ጠይቄያለሁኝ ለምሳሌ ፈጣሪያችን ጠይቃለን ሁላችንም የሆነ ነገር ይሰጠኝ ብለን እና ልክ ሲሰጠን እንደዛ አኮርዲንግሊ አክት አናደርግም ይሄን ያልኩበት ምክንያት ምንድነው ለምሳሌ እኛ እኔ ፐርሰናሊ ምን ጠይቀው ጥያቄ ለምሳሌ ላይፍን to the fullest I have to experience ምናምን ብለን እናስባለን ከዛ በኋላ እኔ to the fullest experience እንዳላደርግ ምንድነው ያደረገኝ አንደኛ ገንዘብ የለኝም ሁለተኛ ጊዜ የለኝም ሶስተኛ የምፈልጋቸው አይነት ጓደኞች የለኝም ምናምን ብለን ልናስቀምጥ እንችላለን ከዛ እኔ ለምሳሌ ጊዜ የለኝም ብዬ ነበር ማለት ምክንያቱም ጠዋት ነው መውጣው ቤት በፊት ሳልከራይ በፊት ቤተሰቦቼ ጋር ያለሁኝ ጠዋት እንወጣለን ለሊት በሉት ከዛ በኋላ ማታ ምሽተን ነው የምንገባው ኢቨንት መሄድ በፈልግ ይመሽብኛል ከሰዎች ጋር ኮኔክት ለማድረግ በፈልግ ይመሽብኛል በቃ ህይወት እንደዚህ ነው በቃ እንዲህ ነው ምንሆነው ምናምን አይነት ነገር ማለት ነው ልክ ተቀጥሬ በሆነ በሳምንት ነው የተሰማኝ ስሜት በቃ አምሎስት ምናምን አይነት ነገር ነበር የተሰማኝ ከዛ ፈጣሪ እሺ የምትፈልጊው ጊዜ ነው ኦኬ ሶ ሌት ሚ ጊቭ ዩ አለና ሰጠኝ ልክ ተከራየሁኝ ስከራይ ያተረፍኩት ቀን አለ ሰዓት አለ ጠዋትም አንድ ሰዓት አተርፋለሁ ከዛ አንድ ሰዓት አተርፋለሁ ሶ ሂጂ ውጪ አለኝ ያለሁበት ቦታ ደግሞ በቃ በጣም ከተማ ነው ምናምን ለማየት ነገሮችን በጣም ኤክስፒሪየንስ ለማድረግ ምናምን ይጠቅመኛል ግን ምንድነው ያደረኩትኝ እኔ ገባለሁ ቤቴን ቆልፋለሁ ተኛለሁ አለቀ ስራዬን ሰርቼ ከዛ ጧት እነሳለሁ ሄዳለሁ የተለመደው ሩቲን ማለት ነው ከዛ ወንድሜ መጥቶ የመጀመሪያ ቀን ሁሉ ወክ ያረኩትኝ ከሱ ጋር ወተን ነው ወክ አርገን ምናምን ገባን አየንኩ ከተማውና ገረመኝ ኦኬ አም አስኪንግ ፎር ኢት እኮ ማለት እግዚአብሔርን ጠይቄው ነበር for this ግን ልክ ሲሰጠኝ አም ጀስት ኢግኖሪንግ ኢት እና አሁን ደግሞ አይ ዊሽ ሰምቲንግ ፈጣሪ ሆይ እንትን ብትሰጠኝ ምናምን እያልኩኝ ነውና ሶ ይሄንን ኢንጆይ ማድረግ ካልቻለን ያለንበትን ነገር ኢንጆይ ማድረግ ካልቻለን ሶ ቀጣይ ያለው ነገር ቢሰጠንም ምንድነው ትርፉ ሚሊዮን ነገር በጣም እያወራንበት ነበር ከሱም ጋርና ኢቨን ኢፍ ማታ ስንሄድ ዋክስ እናደርግ ቤተክርስቲያን ተሳልመን ለመምጣት ነበር የወጣነውና ከተማውን በዛው ያየን መብራቶች ያየን አዳዲስ የተሰሩ ነገሮች ዋው ሲያምር ምናምን እያለን ኢቨን አይቼው ማላቀው መንገድ እያሳየኝ ምናምን ነበር ሄድነውና በቃ ኢንጆይንግ ዘ ፕሮሰስ የሚባለው ነገር it's not easy by the way እንደሚባለው በቃ ፊል ያደረኩትኝ እሱ ነው ብዙ ጊዜ ላለውኝ እኮ we have to enjoy the process we have to enjoy it I know at the end whatever happen ማለት ነው ምን ፈልገው ነገር እንደሚሰጠን እግዚአብሔርን የጠየቅነው ነገር ይሰጠናል ምክንያቱም አይኖጣት እንዴት ነው ሊቪንግ እየኖርኩት ያለው የተነስለውንኩኝ ማለት ነውና ከዛሬ 2 አመት በፊት ፈልገው የነበረው ትሬኒንግ ላይ መስራት እንደዚህ አይነት ዩኒቨርሲቲ ተማሪዎች ጋር መስራት ራሴን እንደዚህ አይነት ሰዎች ጋር ማግኘት የሚለው የነበረኝን ድሪም ዛሬ አግኝቻለሁ ዛሬ እየኖርኩበት ያለው ነገር ነው ግን as end of the day የምንፈልገው ነገር ይሰጠናል በቃ it's guaranteed ብዬ አስባለሁ በቃ we all ከሰራን ወደዛ ተዋደስ ምናምን ከሰራን ይሰጠናል ግን how much we enjoy the process ነው ማተር የሚያደርገው
በቤተክርስቲያን ታሪኩ ልንገራችሁና እኛ ስንሄድ ወክ ስናደርግ አይናችን ተጨፍኖ ቢሆን ኖሮ ወክ ይሄድ ነውና ቤተክርስቲያን ስንደርስ አይናችን ተፈቶ ልክ ቤታችን ስንመለስ ደግሞ አይናችን ቢፈታ ኖሮ ወይም ደግሞ በየመንገዱ ውጭ መብራቱ ሲያስጠላጭ ሰዎች ውጭ ህይወት እጭ ምናምን እያልን ቢሆን ኖሮ ይሄድ ነው ዋት ዘ ማተር ኦፍ ጎይንግ ማለት ነው ሲጀመር ራሱ ያንዳንዱን ከዛ ደግሞ ፈን ያለው ኢንጆይመንት ያለው በፕሮሰስ ውስጥ ነው ስታዩት ህይወትን ስትመለከቱት በቃ the learning the experience በፔን ውስጥ በመጎዳት ውስጥ ነው ያለውና ያን ኢንጆይ አድርገን ያንን ማመስገን ካልቻልን what the point of life ራሱ እና እሱ ላይ በጣም ወንደርስ አደርግ ነበር to be honest ከዛ በጣም ብዙ ጊዜ ላይፋችን የምንኖረው ኮንዲሽንድ በሆነው መልኩ ነው ለካ እኔ ኮንዲሽን በተደረኩት መልኩ ነው ስኖር የነበረው እዛም ቤት ሆኜ ኮንዲሽን የተደረኩት የቤት ገብቶ የሆነ ነገር ማድረግ ነው አሁንም the same routine ነው እየቀጠልኩ ያለሁት even if እንኳን ድሪም ትልቅ ነው ብል ራሱ ማለት ነውና ዴይሊ ቼክ ማናደርግ ከሆነ ወራማይ የምፈልገው ነገር እየኖርኩ ነው ወይ አሁን እጄ ላይ ባለኝ በጀት ባለኝ ነገር I am experiencing life to the fullest ወይ ደግሞ still የሆነ ነገር ይቀረኛል እያልኩ ነው የተቀመጥኩ ያለሁት የሚለውን ነገር ኩዌሽን ማድረግ I think that's a bold move ቢያስባሉኝና እሱን ብቻ ቼክ እያደረኩኝ ነበር ምናምን ኮንድሜ ጋርም ስለ ፕሮሰሶች ስናወራ ምናምን ነበር የዛን ጊዜና በጣም ደስ ይል ነበር ኮንድሜ ጋር የነበረው ኤክስፒሪየንስ ይሄ ነው ሌሎች ብዙ ነገሮችን ኤክስፒሪየንስ አድርገናል ታክሲ ውስጥ ያጋጠመኝን አንድ ገጠመኝ ልንገራችሁና ብዙ ገጠመኞች ነበሩ ታክሲ ጋር በተገናኘ ግን ይሄኛው መጀመሪያ ስንገባ መናኸሪያ ነበርን እቃ ተልኮልኝ ነበር እሱን ተቀብለን ምናምን ወጣን ከዛ በኋላ ልክ ስንሄድ ታክሲ ስንገባ 35 ብር ነው የምትከፍሉታለን ከኛ ርቀው የሚሄዱትን 40 ብር ነው የሚያስከፍላቸው ከዛ ልክ መንገድ ከጀመረን በኋላ ከኛ ጋር አብረው የሚሄዱት የነበሩት እንዴ ለምን አንደው 40 ብር የምንከፍለው 35 ብር ነው የምንከፍለው ማን ብለው ቀወጡት ኦኬ ከዛ በኋላ እኔ ደግሞ አይ እነሱ 35 ብር ከከፈሉ we have to pay 30 ብር ነው ብዬ አሰብኩኝና ለረዳቱ 30 ብር 60 ብር የሁለት ሰው ሰጣሁኝ ከወንድሜ ጋር ከዛ ያ ረዳት አይደለም ሰብስብልኝ ብሎት ነበርና ልክ እሱ ልጅ ምን አለው 60 ብር ነው የሰጡኝ ማን ምናምን ሲለው ከዛ 70 ብር ስጪው አለኝ እሺ ብዬ 70 ብር ሰጠሁትና በቃ ቀናሁኝ የቀናሁኝ በየትኞቹ ሰዎች መሰላችሁ መብታቸውን ማስከበር በቻሉ ሰዎች to be honest ጌታን ምክንያቱም እንዴት ነው አያም እንትን እኮ ነኝ ደስ ብሎኛል እነሱ እኮ ስለተከራከሩ ማለት it's not a matter of 5 ብር ምናምን ግን እንዴት ነው መብታችሁ ስታስከብሩ ተከራክራችሁ ነው በዚህ ሪዝን ምክንያት አልሰጥክም ምናምን ማለት ትችሉና ውስጤ እኮ ማለት እንደዛ ነው የሚለው እንዴ ለምን እነሱ 50 40 ብር አንዴ የሚከፍሉ 35 ብር አንዴ የሚከፍሉት ምናምን አፌ እንትኔ ግን አክሽኔ ግን እሺ ችግር የለም ኩራውን ይያልኩ ሰጥ ነበርና ከዛ በኋላ ግን ሰውየው ትንሽ ቦታ ሸኘን መሄድ የምንፈልግበት ድረስ ምናምንና ወንድሜ ማየሽ ለበጎ ነው ያንን ማረጋችን እያለኝ ነበርና ከዛም አንፃር ካየነው I think ጥሩ ነው ብዬ አስባለሁኝ እንደዛማ ሆኖ ከዛ ሌላ ትሬኒንግ ኦፖርቹኒቲ ያገኘው አልኳችሁ ከሱ ምን ተማርኩኝ at the end of the day what you need in life until persist እስካረጋችሁ ድረስ until በፕሮሰስ ውስጥ ከጸናችሁ ድረስ አይ ነው በጣም ይሄ ደስ ማይል አይነት ነገር ውስጥ ልታልፉ ትችላላችሁ ሩቲን ቲንግ ምናምን ደስ ማይል አይነት ሁኔታ ውስጥ ልታልፉ ትችላላችሁ ግን የሆነ የምትፈልጉት ነገር no matter what እስከ በህይወት እስካላችሁ ድረስ ብቻ ወደ እናንተ አፕሮች ማድረግ አይቀርምና ሲሰጠኝ ኦፖርቹኒቲ it's a good chance ምናምን እያልኩኝ ነበረ የኢዲአይ ትሬኒንግ እንግዲህ we will see ምን ሀፕን ሊያደርግ እንደሚችል I think it may be life changing ምናምን ከኢንተርፕረነርሺፕ ጋር የተገናኘ ትሬኒንግ ስለሆነ በሱም ላይ we will figure it out ምን አይነት ኦፖርቹኒቲ ሊሆን እንደሚችል ከዛ ሌላ በዚህ ሳምንት ምን ሀፕን አደረገ እኔ ላይ ጽናት ላይ ምን ሀፕን አድርጓል በዚህ ሳምንት move on አድርጊያለሁ አልኩኝ that is a good thing sometimes ማለት ነው እንዴት ነው deciding your timing is better አንዳንዴ ሰዎች ታይሚንግ ይሰጡናል ለሆነ ነገር ለማድረግ ምናምን ብለው ግን ሁሌ ደግሞ የነሱን ታይሚንግ መጠበቅም ጥሩ አይሆንም ምክንያቱም እኛም የራሳችን ታይሚንግ ስላለንና this is my timing ብሎ ዲሳይድ አድርጎ ሙቭ ኦን አድርጎ ወደ ራስ ላይፍ መመለስ is a good thing discussing with God ማለት ነው ትክክለኛው ሳይ ነው የወሰንኩት የሚለውን ዲሳይድ ለማድረግ so እሱ ነበር ሀፕን ያደረገው in the coming weeks ያው መጽሐፍቶች አነባለሁ አልኩኝ by the way ሰቱ ቡክ ወይኔ የሜል ሮቢንስ ሌደም የሚለው መጽሐፍ የሆነ መጽሐፍ ነው ስፔሻሊ እንዴት ነው ስለ ሰዎች በጣም የምትጨነቁ ሰዎች ምን ይሉኛል የምትሉ ሰዎች ወይም ደግሞ ሪሌሽንሺፓችሁን ለማሳደግ ጓደኝነት ሊሆን ይችላል እንዴት ነው ፍቅረኛ ምናምን አይነት ሪሌሽንሺፕ ሊሆን ይችላል whatever ጎረቤት ሊሆን ይችላል የሥራ ባልደረባ ሊሆን ይችላል አለቃችሁ ሊሆን ይችላል ከነሱ ጋር ባላችሁ ሪሌሽንሺፕ I have
ቱ ዱ ኢት ወይም ደግሞ አይ ሃቭ ቴክ ዘ ፈርስት ሙቭ ምናምን ብላችሁ ወይም ደግሞ ሁሌ ሙቭን መውሰድ አለብኝ ብላችሁ ሬስፖንሲብል እንድትሆኑ የሚሰማችሁ አይነት ሰዎች ካላችሁ አይ ሪከመንድ ጌታን ብታነቡት በጣም ብዙ ነገር ታገኙበታላችሁ እያስባለሁ። ምክንያቱም በጣም ነው የወደድኩትኝ and her እንትን ራሱ ከዛ በኋላ የሰማቸው ፖድካስቶቿ ራሱ በጣም ፕራክቲካል በጣም ሳይንቲፊክ የሆነ እንዴት ነው ሰማችኋት ልክ ሄዳችሁ ድርግ ስታረጉት የሆነ ነገር የምታዩበት አይነት ነውና አይ ኖ ቡክ ሪቪው ሰራለሁ የሚል እንትን አልነበረኝም፣ ግን መጽሐፉን ካነበብኩት በኋላ አይ ሃቭ ቱ ዱ ቡክ ሪቪው መስራት አለብኝ፣ ይሄን ነገር ህዝብ ማወቅ አለበት ምናምን እያልኩ ነበርና ሶ እስኪ ብቻ ዊል ፊገር ኢት አውት ምሰራ ከሆነም የደ 7 ሃቢት ኦፍ ሃይሊ ኢፌክቲቭ ፒፕልም ልክ እንደዛው ነው። በጣም ፕራክቲካል ምናምን እሱንም ከጨረስኩት በኋላ ሰራላችኋለሁ። ምን ሆኛለሁን አምናት ሹር ሰራላችኋለሁ። እሱንም በጣም ደስ የሚል መጽሐፍ ነው። እሱ ስፔሻሊ መፍትሄውን ላይሰጠን ይችላል መጽሐፉ ማንበባችን፣ ግን ቢያንስ ምን እንደሆነን የሚነግረን አይነት መጽሐፍ ስለሆነ መጀመሪያ የሆነውን ስናቀው አይደለ መፍትሄ የምንፈልገው ልክ እንደዛና እሱን የምናደርግበት መጽሐፍ ነውና ብቻ እስኪ ጊዜ ካገኘውኝና እነዚህን መጽሐፍቶች ሞራል ላይ መሆን ከሆነ ወልዶ ሪቪውና ኢንሳይቴን ሼር አደርጋችኋለሁ። ባስቀምጠውም ደስ ይለኛል፣ ምክንያቱም መጽሐፍቶቹን አንብቤ ከጨረስኩኝ በኋላ ሌላ ቀን ደግሞ መጽሐፉ ምን አይነት ነበር የሚለውንም አንድ ድጋሚ መገረብ ሳያስፈልገኝ መጽሐፉን ሪቪው ያረኩትን መስማት ስለምችል ማለት ነውና so it's all about this week. I think next week ደግሞ በጣም ብዙ ሃፕኒንጎች ይኖራሉ ብዬ ተስፋ አደርጋለሁኝ until we exist until እግዚአብሔር ፈቅዶ እስከተገኘን ድረስ ማለት ነውና at the end of the day ሰው መልካም ነው፣ እግዚአብሔር መልካም ነው ማለት ምንም ነገር ሀፕን አድርጎባችሁ ሊሆን ይችላል in life whatever ምንም አላቅም ምን ሀፕን እንዳደረገባችሁ፣ ግን ፐርሰናሊ እኔ ከማውቀው እኔ ላይ ሀፕን ካደረገው ነገር everything good at the end of the day ሰው ልጅ በጣም ጠቃሚ ነው፣ የሰው ልጅ መልካም ነው። ምንም ነገር ቢያደርግብን ግን ሄደን የምንደበቀው ሄደን ችግራችንን የምናዋየው መፍትሄ የምናገኘው ከሰው ነውና ሰው መልካም ነው ብቻ at the end of the day. so love you all. next week ደግሞ በአዲስ መንፈስ በአዲስ ታሪኮች እንገናኛለን። see you